መቼም ደስ ያለኝ የቆዳ መሸጫ ድርጅት ያለው ሰውዬ አሉ የሚወደው ምግብ ጥሬ ስጋ ነው። እሱን ያወቀበት እናቴ ለገበያው ምቹ የሆነውን ቦታ መርጧል። ለሆዱም ለኪሱም እንደነ ሻምበል ማለት ነው። እነ ሻምበል ምግባቸውን በሰፊው የሰፈሩ ነዋሪ ያስበስላሉ። ለኪሳቸው ደግሞ ያንኑ የሰፊው ሕዝብ ነዋሪ ይዘው ለገበያ አቅርበው ያበስሉታል፣ ይጫረቱበታል። አንዱ ጠጅ ቤት ምን አለ? ይገርማል። ሻምበል በመንገድ ላይ ሲሄድ ሳር አይረግጥ፣ ሳር በጣም ክብር አለው አለው። ያኛው ጠጪ ምን ቢል ጥሩ ነው? ሳውስ እንደዚህኛው ታሪክ ማለት ነው። እቺ ጫማ አስታወስካት? ካሮጌ ተራ ነው የገዛዋት። በ50 ብር ተከራክረን በምን እንዳሳመነኝ ታውቃለህ? ሻጩ የፈለከውን ቦታ ጠይቀው ይዞ ይሄዳል። አንዱ እንደኔ አይነት ጫማ የገዛ ሰውዬ ምርር ብሎ ጫማ ሻጩ ጋር ይዞለት ሄደ። ጎበዝ ጫማው እኮ ሳልፈልግ ይዞኝ እየሄደ አስቸገረኝ አለው። በቃ እሰራው አለ። ጫማውን አስሮት በባዶ እግሩ መሄድ ጀመረ። የጨለማ ውጤት እንዲህ ነው። ጨለማ ማሸነፍ ካልቻልክ ብርሃንን ትሰጥና ከጨለማ ጋር ትጓዝ። ማንም አጋጣሚውን ያገኘ ሁሉ ሁሉንም ሰው ሮጦ እንደሚያሸንፍ ያመነ ጊዜ፣ ማንም ጡንቻ ያለው ሰው ሁሉ ሁሉንም ጥሎ ማለፍ እንደሚችል ያመነ ጊዜ፣ የዛን ጊዜ ከማንም ጋር ለሚጣላው ከራሱ ጋር ነው የማይስማማ። ከራሱ ጋር መስማማት የማይችል ሰው ደግሞ አይደለም ጨለማውን ማሸነፍ ቀርቶ ብርሃኑን በቅጡ ማየት አይችልማ። ለዚህ ነው ደስ ያለኝ በዚህ ዘመን ይኸውልህ አስክሬንን ከሆስፒታል ለማውጣት ማለት ነው ከሕክምና ዋጋ በላይ ከተጠየቅ ያለ አማራጭ በሽታን ማወቅህን ትተውና በጉጉት ሞትን መጠበቅ። ከዛ የገዛ ራስህን የመቃብር ላይ ጥቅስ በእጅ ጽፈህ ለእድር ቤቱ ትሰጣለህ። ከዛ እድር ቤቱ ቆንጆ የሆነ የህይወት ታሪክ ያዘጋጅልህና እንዳይመቱኝ ብዬ ፈርቼ ልምጭ መቃብር ገባው ብዬ ዝምጭጭ ከሚል ሐውልት አጠገብ ስርዓተ ቀብርን ያስፈጽምልሃል። ለዚህ ነው ጨለማህን እንደ ዕድል ተጠቀመው፣ የትም ማምለጫ የለም። በስንት ጊዜ እኔ ራሴ እኮ ጸለይኩ። እውነቴ በስንትና ስንት ጊዜ እኮ የጸለይኩት። እኔም ስትጸልዩ የፈጣሪን ስምና ቃል ብቻ ነው የምታስታውሱት ወይስ ፈሪሃ እግዚአብሔሩ እንዳለም ነው የምታስታውሱት? እኔ ግን ጸለይኩ። አንድ መነኩሴ ናቸው አሉ። ሁሌ እግዚአብሔርን ያስጨንቁታል። ለምንድን ነው የማትሰማኝ? ለእኔ ጊዜ አጥተህ ነው አምላክ ሆይ ይሉታል። ሁሌ አንድ ተንኮለኛ ልጅ ቆሎ ተማሪ ቋጥኝ ውስጥ ተደብቆ ጠበቃቸው። አንድ ቀን አምላኬው ዛሬም ጆሮ እንደደፈንክ ነው አትሰማኝም ሲሉት ያ ተንኮለኛ ልጅ ምን ፈለጉ ማሆ አላቸው። ድንግጥ አምላኬው ጆሮ እንዳለ አምናለሁ፣ ሰማኸኝ፣ እድሜ ሰጠኝ አሉት።
ስንት ልስጦት አላቸው። አስበው ታቁሙ 10 ስጠኝ፣ አይ 15 20 ስጠኝ፣ 30 ስጠኝ፣ እግዚአብሔር 50 40 ስጠኝ፣ 60 ስጠኝ። እንደው ጌታ ሆይ እንደው እኔን ቆሽማዳዋን አሮጊት ብትተወኝስ ምን ትጎዳለህ? እኔ የምልህ የትኛው ጥያቄ ተመልሶልህ ነው እንደዚህ ሌላ ጥያቄ ለመጠየቅ የምታሰፈስፍ? የትኛውን ምላሽ አግኝተህ ነው እንደዚህ የምትጓጓው? እኔ ልንገርህ፣ ጥያቄና መልስ እዚህ ሀገር እንደቀረ የምታውቀው ጥያቄና መልስ ፕሮግራሙ ራሱ ትዝታና ትውስታ ሆኖ ሲቀር እርሶ ቢሆኑ ምን ያደርጋሉ የሚለውን የሬዲዮ ፕሮግራም አስታወስከው? አሁን አለ። ለምን መሰለ? እርሶ ቢሆኑ ምናን የለም ሁሉንም ሆነን ጨርሰነዋል። አሁን ጨለማችን ሁሉ አደባባይ ላይ ወጥቶ የለ መቀበል አለብን አይደለ? እንዴት መሰለ የምታረገው? አንዱ ትራፊክ 72,000 ቤት ታርጋ ባየ ቁጥር ፊሽካሩ የፒር ቁም ደረስ ቅጣት፣ 72,000 ቤት ባየ ቁጥር ደረስ ቅጣት ቅጣት ቅጣት። የሆነ ቀን ስጋ ቤት ቁጭ ብሎ ለጓደኛው እየነገረው ይሄ 72,000 ቤት ታርጋ ያለው ሰውዬ ወንጀል ነው። ትልቅ ምክንያት እስካገኝበት ነው ወንጀሉን ለማጋለጥ። ይህን እያለ የምግብ ቤት አስተናጋጁ 72 ደረስ ሕጉ ከሌለ ሕጉ አንተ ነህ ማለት ነው። ደንብ አስከባሪው ደንብ እየጣሰ ካስቸገረ ደንብ ሆነ አሳይ። ሕጉንና ደንቡን ትቶ መለዮንና ልብሱን በመቀያየር ላይ ከተጠመደ ሕግና ደንቡን ቀይረ ትኩረቱን አሳይ። የምትፈልገውን ነገር ካጣ የምትፈልገው ነገር ራስህን ነው ማለት ቀላል ነገር። በዚያ አካሄድ ደግሞ አይደለም ራስህን ጨለማን ሁሉ አታገኝም ወንድሜ። ጫማን አጨርስ፣ እሱንም ጫማ ካለህ ጨለማ ሁሉ አደባባይ ላይ ተጋልጦልህ ምንም መደበቂያና ማምለጫ የለም። መጋፈጥ ብቻ ነው የሚጠበቅ። ጨለማን ካልተቀበልከው ብርሃንን አታገኝ። ታዲያ እንዲህ ውጥንቅጣችን እየጠፋ ጨለማያችንን በማየታችን ብቻ ደስ ነው ያለኝ። እንደዚህ ደስ ብሎኝ የሚያውቅበት ጊዜ የለም። ጨለማን ፊት ለፊት ካልተጋፈጥከው የነገ ብርሃንን ያሳጣልህ፣ ሌላ አይደለም። ጨለማ የነገ ብርሃን ምሳሌ ነው። ልጆችን እነማን ናቸው እያስተማሩት ያለው? ምን አይነት ትምህርት ነው እየተማሩት ያለውን ሚለውን ማወቅ አለብህ። አንድ ሕፃን ቤተሰቦቹ ብቻውን ከሚሆን ከሕፃናት ጋር መጫወት ይልመድ ብለው መዋለ ሕፃናት አስገቡት። ከምሳ ሰዓት በኋላ ትምህርት ቤቱ ሕፃናቱ እንዲያርፉ ብሎ ፍራሽ አዘጋጅቶ ያነጥፍላቸው። ልክ ሕፃናቱ ተነጥፎላቸው የዚሁ ቤተሰብ ሕፃን ልክ ፍራሽ ሲያይ ምን ቢል ጥሩ ልንቅም ነው?
ወደፊት ምታደርገውን ብቻ ሳይሆን ምትሆነውንም መጠንቀቅ ካልቻልክ የዛሬ ጨለማህን የነገ ብርሃን ማድረግ አትችልም። ልጆች ሕፃናቶች ኬክ የቆረሱበትን ቢላ ተቀብለሃቸዋል ወይስ በእጃቸው ይዘውታል? ለልደቶቻቸው የሰጣቸውን ሽጉጥ አስትተሃቸዋል ወይስ አቀባብለው መተኮስ ጀምረዋል? ጥያቄው ጨለማን ከተቀበልከው ለነገ ብርሃን ዝግጁ ሆነ መፍትሄ ታዘጋጃለህ። ሌላ ምክንያት አለ። ማምለጫ የለም። መሽሎክሎኪያ እንዳይጧ ማምለጫ መሽሎኪያ መንገድ የለም። ፊት ለፊት ተጋፈጠውና ጨለማውን ተቀበል። አለበለዚያ የነገ ውድቀት ከባድ። ለዛ ነው እኔ ደስ ያለኝ ሕዝቤ በቢራና በውስኪዋ እየተራጨች እኛ ላይ ስታላግጥብን አልነበረች? አዎ መከራና ጭንቋ ሲበዛ አንገቷን ደፍታ እጇን አጣምራ ጠጅ ቤት አልመጣችም? ታዲያስ የዚህ ጊዜ ጨለማን ሸሽተ ብርሃን አገኛለሁ ብለህ በሄድክበት ሁሉ ጉልበታም ነው። ስለዚህ ፊት ለፊትህን ተጋፈጥ። ድል ያስፈልጋል፣ ድል ያስፈልጋል ጌታዬ አለች። የባሏን አስክሬን እያየች እድል ያስፈልጋል ጌታዬ፣ እድልህ ነው አለች። እንዴት መሰል ሀገሪቷ ብዙ ደስታ አላት፣ በግለሰብም በመንግስትም ደረጃ በኑሮ ለውጥ አምጥተናል በሚል በሃይማኖቱ በጸሎትና በአገልግሎት ልዩነት አምጥተናል በሚል በፖለቲካው ነፃ አውጥተናል በሚል ብዙ ደስታዎች አሉ። ግን ደስታዎቻችንን ለቅሶ መድረስ እንዳለብን ይሰማል። የውሸት ድግስ፣ የውሸት ዘፈን አልበዙም? እነዚህ ደስታዎቻችን መመርመር አለባቸው። የሐዘን እድር ብቻ የደስታ ማስተዛዘኛ እድር የሚያስፈልግ የአጉል ደስታ ባልትና የውሸት ደስታ ማህበር የአጉል ፌሽታ እቁብ ያስፈልግ። መመርመር አለብን የውሸት ደስታዎቻችን። እንደዚህ በዘፈቀደና በግራ መጋባታችን እየተደሰትን ካለ ከዚህ ቤተሰብ የተለየ ታሪክ አይኖርንም። እድል ያስፈልጋል ጌታዬ ያለች ባሏ በሁለት ጦርነቶች ላይ ደረቱን ለጥይት ጎኑን ለቦምብ ፍንጣሪ ሰጥቶ ከሀገሬ ማንም አይቀድምም ብሎ ፊት ለፊት የተጋፈጠ ጀግና ወታደር ነበር ድሮ። ዛሬስ ይህን ሁሉ የከፈለላት ሀገሯ ለሱ ሳጥን አታ ኬሻ ሰጥቷለች። ሚስቴን እያየች እድል ያስፈልጋል ጌታዬ፣ እድል ያስፈልጋል። ሕይወቱን ነበር የሰጣት፣ ልጆቹን ጥሎ ነበር የዘመተላት። የውሸት ደስታ የጨለማ ውጤት ነዋ። ወታደሩ እየቸገረው ጡረታውን ከልክላው ሀገሩ የወርቅ ኒሻኑን አውርዶ እንኳን ለመሸጥ ጉልበት አላት። ትቶታል። እሱን እያየን ሞት
ሚስቱስ 3 ደሃ ልጆቿን ያለችዋል ያስፈልጋል እድል ያስፈልጋል አይደለም ለመሳቅ ለማዘን እድል ያስፈልጋል ጨለማን ካልታገስከው ጨለማን ካላሸነፍክ ከባድ ወታደር አስበዋል ማዕረጉን ደርድሮ ነበር ሰላምታውን የሚሰጠው ደረቱን ነፍቶ አቃተዋ ለምን ጨለማው ውጦት ቢሆንም አላዝንለት ለመሰለ ደስ ብሎኛል አዳሜ በቢራ ትራጭና ማምለጫ ስታጣ ጠጅ ቤት ብትመጣ የአዝማሪው ባንጃውን ግጥም ነው የምሰጥ ደስ ብሎኛል ነግራለሁ ጨለማ በሙሉ አደባባይ ላይ ወጥቶ ብርሃንን ማግኘት ከፈለክ ማምለጫ መንገድ ሳይሆን ጨለማን ማለፊያ መንገድ አዘጋጅ ደስታ አስመላሽ መከረኝ የምትል ከሆነ አለመስማት የራስ ፋንታ ያው ጎረቤቴን እየነገርኩት ነው ታው ፍራሹን አትጠበው እያልኩት ፍራሹን አጥቦት አንሶላውንለት ምክንያቱም ያ የወፈረና የደደረ ፍራሽ በእድፍና በጭቅቅት ነበረ የገዘፈ አካል ሁሉ አያስፈራም ወንድሜ መልስ ምት መሆኑ ነው ጃኬቴን አጥቤ አስጥቼ ማለት ነው ሲያልፍ አይቶኝ ምን ቢል ጥሩ ደስታ አስበላሽ እንዶድ ኬት አገኘ ይህን ጃኬት ለማጠብ አይለኝ ወንድሜ ብለሃር ያረከው እንዴ ነግሬሃለሁ ጨለማ ማሸነፍ ካልቻልከው ብታጥበው ማይነጻ እድፍ ነው የሚሆን ስለዚህ መጠጥንና ስካርን ከመፈለግ በፊት ጨለማን ተቀበለውና ለነገ ትውልድ ብርሃንህን ስራ ይሄን ነው ደስ ብሎኛል መቼም እንደ ዛሬ ደስ ያለ ጊዜ ውጥንቅጣችን ሲጠፋ እንደዚህ